ሳም ቤተሰቦቼ ነገ መጥተው ሊያነጋግሩ ይፈልጋሉ። የኛ የሃይማኖት ልዩነት ለእነሱ ትልቅ ጉዳይ ነው። አንተ አሁንም የራስህን ሃይማኖት እንደምትከተል ካረጋገጥክ ትዳራችን ከባድ አደጋ ውስጥ ነው የሚሆነው። ሊያ፣ እኔ እኮ አከብራቸዋለሁ። ሃይማኖቴ እኔ ማንነት ነው። አንቺ ደግሞ ቤተሰቦችሽ እንደምትወጃቸው አውቃለሁ። ግን ለምን ሁሌ የማን ሃይማኖት ይበልጣል በሚለው ነገር ትዳራችን መለካት አለብን? ለእኔ ሃይማኖት ወግና እምነት ብቻ አይደለም፣ የህይወት መሰረት ነው። ልጆቻችን የትኛው መንገድ ላይ እንደሚሆኑ ግልጽ መሆን አለበት ብዬ አምናለሁ። አንተ እምቢ ካልከኝ የጋራ ህይወታችን እንዴት ሊቀጥል ይችላል? ታዲያ እኔ ማንነቴን ትቼ እንዲቀየር ነው የምትፈልጊው? ያ እኮ እውነተኛ ፍቅር አይደለም። ፍቅር ማለት የአንድን ሰው እምነትና ማንነቱን አምኖ መቀበል ቀላል ነው ሳም፣ ግን ልጆቻችንን ማሳደግስ? እሁድ ቤተክርስቲያን ስሄድ አንተ ሌላ ቦታ ስትሄድ ልጆቹ ምን ይሰማቸዋል? መለያየት አይመጣም ብለህ ታስባለህ? ሊያ፣ ሃይማኖት ሰዎችን የሚያፋቅር እንጂ የሚያፋጅ መሆን የለበትም። እኔ አንቺን መወድሽ ከነ ሃይማኖትሽ ነው። አንቺስ የእኔን እምነት እንደወድ ነገር አታየው? አየዋለሁ፣ ግን ቤተሰቦች የሚሉት ነገር አለ። አንድ ሃይማኖት የሌለው ትዳር የለውም ይላሉ። እኔ ተጨንቄ ነው የምኖረው። ቤተሰቦች የሚናገሩትን አውቃለሁ፣ ግን ትዳሩ የኔና ያንቺ ነው። እምነታችን የተለያየ ቢሆንም የጋራ ሴቶቻችን ማለትም መከባበር፣ መዋደድ እና ናይልን ጥሩ ልጅ አድርጎ ማሳደግ አንድ አይደሉም? ይሄ በቂ ነው። የጋራ መግባባት እስካለን ድረስ በቂ ነው። ከቤተሰቦች ስንነጋገር ለሃይማኖታችንን ያለን አክብሮት እንግለጽላቸው። ግን የመጨረሻው ውሳኔ የእኛ መሆኑን በጨዋታ እናሳውቃቸው። ትስማሚያለሽ? እሞክራለሁ ሳም፣ ግን ቀላል እንደማይሆን ታውቃለህ። አውቃለሁ። ለዛ እኮ ነው ውሳኔ የእኛ ነው የምልሽ።